ቅርሶቻችንን እንደምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። እነዚህ ጉዳዮች ለገቢ ለውበት ቅድም እንዳነሳሁት የመደመር እሳቤን ለማስረጽና አንድነትን ለማምጣት በከፍተኛ ደረጃ ያግዛሉ። ኢንቨስትመንቱ ትልቅ ሀብት ይፈልጋል። ኢንቨስትመንቱ ከተለያየ ሶርስ መሆን አለበት። ከህዝቡ፣ ከባለ ሀብቱ፣ ከመንግስት፣ ከውጭ አጋሮች እነዚህ መሰናሰል አለባቸው። በዚያው ልክ የፕሮሞሽን ስራ መሰራት አለበት።